ብዬ ላስደስት ራሱን የሚጠላ ሰው ራሱን የሚያወላድቅና የሚያደርክም ሰው በየሰከንዱ ነው የምላችሁ። ሁላችንም ባይዘው ሰዎች ነን። አንዳንድ ደቂቃ፣ አንዳንድ ሰዓት፣ አንዳንድ ቀን አለ ራሳችን የምንጠላበት፣ ራሳችን የምናዳክምበት። ግን ያ ለራሳችን ያለው ጥቃት አሳልፈን ለሌላ ለመስጠት ስንወስን ተዳክመናል ማለት ነው። ስለዚህ እነዚህ ሰዎች ኢቭን ራሳቸውን ቢጠሉ እንኳን ከራሳቸው ጋር መያዝ አልቻሉም። ይጥላቸው ማካፈል ወሰኑ። እኔ ኮንታሚኔቲቭ ነኝና እኔ ራሴን እጠላለሁና አንተም ራስህ መጥላት አለብህ። እኔ በራሴ አፍራለሁና አንተም በራስህ ማፈር አለብህ። እኔ ዝቅተኝነት ይሰማኛልና አንተም ዝቅተኝነት እንዲሰማህ እፈልጋለሁ። ታባቱ እጠላለሁ ማለተኛው አያችሁ ምን ያህል ልፋት እንደሆነ ለራሳቸው ደግሟቸዋል። አስቡት እነሱን ለማስደሰት ስትኖሩ እናንተ does it make sense? no አይደለ? it does not make sense። እንዴት አድርገህ ነው በራሱ መደሰት ያቻለ ሰው አንተ የምታስደስቱ ያ ሰው? እኔ ደግሞ አሁን ባለሁበት ደረጃ በሺዎች የሚቆጠሩ ሰዎች ያጋጥሙኛል። እንደዚህ በራሳቸው ያልተደሰቱ ሰዎች መተው እኔም መደሰት እንደሌለብኝ ይነግሩኛል። የምን አደረገኝ መሰላችሁ? በየቀኑ እየተለማመድኳቸው መጣሁ። እንደ ጭፈራ ነው፣ እንደ ሳልሳ ዳንስ ማለት ነው። እንደዚህ ሽጉጥ ተኩስባል እንደዚህ ያልክ ምናምን ወደ ቦክስ ይቀየራል አንዳንዴ ሲያናድዱ ከዛ ግን ትለምዳቸዋለህ ማለት ነው። ወደ ቢዝነሳችሁ ስትመጡ፣ ወደ ስራችሁ ስትመጡ፣ ወደ ቲክቶክ ሶሻል ሚዲያ ስትመጡ ሁላችሁም የሚያቆማችሁ ነገር ቢኖር እነዚህ ሰዎችን ማስደሰት ነው። በራሱ መደሰት ያልቻለ ሰውን ለማስደሰት ስትጥር ስራ እሱ ከሆነ እንዴት ብሎ ያኛው ስራ ይሳካላል? ሌላ ስራ አለ ኦሬዲ፣ በዛ ስራ ኦሬዲ ስኬታማ ነህ።